የኔ እናት እኮ ከአባቴ ጋር የተለያየችው የ5 ዓመት ልጅ ሆኜ ነው። እናቴ ከአባቴ ከተለያየች በኋላ በኩርቱ ፌስታል ልብሴን እየሞላው በየዘመድ ቤቱ እኮ ነው ሲሄድ ያደግኩት። ልክ አባቴ የሞተ ቀን እናቴ ሞኝ እኮ ነው ትላለች። መቃብር ላይ ቆመች ነው ወይ ሞኝ እኮ ነው የምትይው አልኳት። ያኔ ነበር እንጂ ኩርቱ ፌስታል ሞልቼ ሳልንከራተት ቤቱ ሳይበተን ዘመድ ቤት ሳልገባ ሞኝ እኮ ነው ማለት የነበረባችሁ። ልክ እንደ ጠመንጃ አፈሙዝ ካፋችሁ ደግ የማይወጣ ሰዎች ይሄን ጉዳይ አሳድራችሁ እንየው። መቸኮል አለ ወደ ድህነት ያደርሳል አለ መጽሐፍ ሲናገር። በቃ ወደ ድህነት ነው የሚያደርሰው። ምንም ትንቢት አያስፈልጉም። ሊጸለይላችሁ ይችላል። ወዳጆቼ የሚቸኩል ሰው የርኩስ መንፈስ መጠቀሚያ ሊሆን ይችላል። መቸኮል የአጋንንት መግቢያ በር ነው። ወደ ብዙ ሰዎች ቤት አጋንንት የገባው መቸኮል በሚባል በር ነው። በጣም ፍቅር፣ በጣም ቆንጆ፣ በጣም ደግ የነበሩ እኔ እብስ አንቺ ትብሽ ሲባባሉ የነበሩ ትንሽ ቆይተው አንተ ብስብስ የተባባሉት በመቸኮል በር ነው። ይሰማል ወይ ማወራው? yes በአማርኛ ነው የምነግራችሁ፣ በግሪክ ሳይሆን። እናንተ ብትፈልጉት በግሪክ ከሆነ እኔ በግሪክ አውርቼ አላውቅም፣ በአማርኛ ነው የማወራው። እውነቴን እኮ ነው የምላችሁ። በቃ እፍ እንዳላሉ በቃ የነው እንዳላሉ ቸርቹ ተጨንቆ መሪዎች ተጨንቆ እግዚኦ ተብሎ እንዳልነበረ የሚቸኩል ሰው የአጋንንት መጠቀሚያ ሊሆን ይችላል። ሂድ አንተ ሰይጣን አለው ጴጥሮስ፣ ሂድ አንተ ሰይጣን። የሚቸኩል ሰው መቸኮል የአጋንንት መግቢያ በር ነው። ወዳጆቼ እኛ በአየር ስንቃወም በምድር ስንቃወም እግረኛ አየር ኃይል ምን መድፈኛ የሌለን እኮ ስንዋጋ ስንቃወም በኢየሱስ ስም ምናምን ስንቃወም ቆይተን የሆነ ሰዓት ዞር ስንል ሳሎን ቤቱ ተደበላልቋል። ምን ሆኖ ነው? ቤት በኩል ነው የገባው። መቸኮል በሚባል በር ነው።